ጾምና እንዴት መጸለይ ያለ ጾምና እምቢ ያለ ጸልየ እምቢ ያለ ነገር ጾምና ጸሎት 3 ቀን ጸልየ እምቢ ካለ 7 ቀን ጨምርበት 7 ቀን ጸልየ እምቢ ካለ 21 ቀን ቀጥልበት 21 ቀን እምቢ ካለ ግድ የለም 40 ቀን ጸልይ ከዛ በኋላ ታይዋል እህቶቻችንን ወንድሞቻችንን እንወዳለን ቤተሰብ ላይ የተቸገራችሁ ሰዎች ከቤተሰብ በስተጀርባ ያለው መንፈስ ምቱት በባል የተቸገራችሁ ከባልሽ በስተጀርባ ያለው መንፈስ ምቹ በሚስት የተቸገራችሁ እየገባችሁ ሚስት ይገብስላችሁ ያወራ ያለው ነገር ይገባችኋል ሚስት ያስቸገረች ምናምን መንፈሱን ምታው እኔ አንድ ጊዜ አንድ እናት አሜሪካን ልጅ ምናልባት ወደፊት ውጭ ስላለች ሄርኩኝ እግዚአብሔር በስም ነው አጋጣሚ እንደውም በዛን ጊዜ ላይ እንደዚህ ራይ አልጀመርኩምና አጋጣሚ ከጸሎት ስፍራ ያንደ አገልጋይ ይዞኝ ሄደና አንድ እናት አለች አገልጋይ ነች ና እንሂዳለ ውስጤ ልቤ ስለተከፈተ ወጣውና ሄድኩ ሲሄድ ስጸልይላ እሱ አያቀኝም እንዴ ስጸልይ ሳገለግል ብዙ አያቀኝና በስም አሜሪካ ምናምን የሚለው ሲል እሱ አለፉን ይዞ ቆሟል ምክንያቱም አየና በኋላ ላይ ዳንሻ ወረቀትሽ ይስተካከላል ትወጫለሽ በኢየሱስም ከወረቀቱ በስተጀርባ ያለው መንፈስ ተመታ በየጸልዬ በሳምንቱ በ15ቱ ኢንቪቴሽን ተልኮ የልደት ካርዷ ማይሄድ ማይገናኝ እንዴት እንደሆነ አላውቅ ሰጋግሎ በጣም ለረጅም ጊዜ የቆየ ነገር ነው ደውላልኝ እኔ ብዙ ጊዜ በዚህ ነገር ቆይቻለሁ ብላ ራሷን ይነገረች ስለዚህ ውጊያችን ከደምና ከስጋ ጋር አይደለም ከማ ጋር ነው ይላል ከአለቆች ጋር በጨለማ ዓለም ካሉ ምኖች ገዢዎች ጋር ይላል ገዢ ነው የሚል አንድ ቃል ልንገራችሁ ባለፈው አንስቼዋለሁ የቀን ፍላጻ ይላል አይደለ መዝሙር 91 ላይ የሌሊት ምን ግርማ ይላችሁ እነዚህ ሁለት 24 ሰዓት በመንላቸው ውስጥ የሚሰሩ መናፍስቶች አሉ ቀን ላይ ምን አይነት ፍላጻ ጋኔል የሚባል አለ ጋኔል የሚባል ሌሊትስ ግርማኛ ብዙ ጊዜ ሰው ስም ነው የምናውቀው እዛ ላይ ሄዳችሁ ስታዩ መንፈስ ነው ግርማ የሚባል ሰው ካለ ይቅርታ መንፈስ ነው ግርማ ማለት ሞገስ የተቆጣጠረ ገዢ መንፈስ ማለት ግርማ ማለት ባይዜ ግርማ ሞገስ አይነት ያለው ገዢ የሆነ የሚቆጣጠር ማለት ይሄን መንፈስ በሌሊት ያለውን መምታት አለበት በቀን የሚበረውን ፍላጻ እንደዚሁም የቀን ቀትር ጋኔል የሚባል ነገር ታውቃላችሁ በጨረቃና በእንትን ሲሰቃይ ኢየሱስ ያገኙት ሰው በጋኔል ይሰቃያል ልጅ ያለ በጋኔል አለ በሽታ ልቆ የሚያሰቃይ መንፈስ ኢየሱስ ምንድነው ያለው ስለምን እምነት የላችሁም ማለት ወዲያው ቀጥታ ያደረገው ግን ኢየሱስ መጣና ሂድ አንተ ክፉ መንፈስ ሲመታው ሰውየው ደና ሆነ እንደ ሞተ ሰው እስኪመስል ድረስ ነፃ ወጣ እኛ ነፃ ማውጣት አልቻለም ግን ምክንያቱ ሚስጥሩ ምንድነው ብለው ብልጥ አይደሉ አንዳንዴ ሰው ሲታይ ጎበዝ ነው እስራኤላዊና አበሻ ጎበዝ ነው ራሱን እንትን ለማስነካት ነው ያለው እንዴት ምን እንደምትጠይቁ ከሄደው ዞር ብሎ ሲጠይቁት ይህ አይነቱ አለ በርግጥ አለ በጾምና በጸሎት ካልሆነ አይወጣም አንዳንድ የጠነከረ ድህነት በጾምና በጸሎት ነው የሚመጣው ያስቸገረ መንፈስ የሆነ አንዳንድ አይነት በሽታ በጾምና በጸሎት ነው የሚመጣው እንዴት እንደምንጸልይ ማወቅ ስላለ የመጀመሪያው ውጊያችን ከስጋ ጋር አይደለም ብያቸዋለሁ አሁን ሁለተኛው ደግሞ ጾምና ጸሎት ጾምና እንዴት መጸለይ ያለ ጾምና እምቢ ያለ ጸልየ እምቢ ያለ ነገር ጾምና ጸሎት 3 ቀን ጸልየ እምቢ ካለ 7 ቀን ጨምርበት 7 ቀን ጸልየ እምቢ ካለ 21 ቀን ቀጥልበት 21 ቀን እምቢ ካለ ግድ የለም 40 ቀን ጸልይ ከዛ በኋላ ታይዋል አነሱ 3 ቀን ጾሙ ሃሌሉያ ይላል ጥሩ ቀን 3 ቀን የቀኑን ክብደት ልነግራችሁ አይደለም አክርረው አንተም አጠገብ ያለውን ሰው አክርረው በሉት መንፈስ ያከርብ አንተም አክርር የሆነ ነገር ሲቀር አክርሩት ኢየሱስ ጌታ አንድ ጊዜ ቆይቷል ዛሬ 8 ዓመት አካባቢ ላይ አንድ እህት ለአንድ ለማቋ አገልጋይ መጣ አንድ ነገር ብለዋለችና ጸልይ ያልከኝ ፈተና በስቶብኝ ነበር ጸልይ ይመታል አልከኝ እየጸለይኩ ነው ግን ፈተናው እየባሰብኝ ነው አለች እየጸለያችሁ የባሰባችሁ ሰዎች ሊበጠስ ነው ሊፈርስ ነው ጌታዬም ብሬክ ስሩ ሊመጣ ነው በጣም የሚገርመው በጣም ክትክት ብዬ ሳቁባታል ምን ነው ሳክ አወራው ስትለው እግዚአብሔር ጸሎቱን ጨምር ይልሻል
አጠገብ ያለውን ሰው ጸሎትን ጨምር በሉት። አንዳንዴ ስትጸልይ ይኸውልህ ካልጸለይክ መንፈስም ብዙ እንትን አታይም። ትንሽ መጸለይ ሲጀምር ደግሞ የሆነ ነገር ብቅ ይላል። ሐዋርያት ሥራ ምዕራፍ 28 ጳውሎስ ጭራሮ ሰብስቦ መጣ ይላል አይደል? ወደ እሳቱ ይጨምራል። ከእሳቱ ሙቀት የተነሳ እፍኝቱ ምን አለች ይላል ወጣችና ነደፈችው ይላል አይደል? ከምኑ ከእሳቱ ሙቀት። አንዳንድ ጊዜ ጸሎት ስታንቀሳቀሱ የተደበቀ መናፍስቶች ይገለጣል። ያኔ ግን ምን በለው አራግፈው ምታው ቀጥቅጠው። ኢየሱስ ጌታ። አጠገብ ያለውን ሰው መንፈሱን በሉት ምታው በሉት። እህቶቻችንን ወንድሞቻችንን እንወዳለን። ቤተሰብ ላይ የተቸገራችሁ ሰዎች ከቤተሰብ በስተጀርባ ያለው መንፈስ ምቱት። በባል የተቸገራችሁ ከባልሽ በስተጀርባ ያለው መንፈስ ምቹ። በሚስት የተቸገራችሁ እየገባችሁ ሚስት ይገብስላችሁ ያወራ ያለው ነገር ይገባችኋል። ሚስት ያስቸገረች ምናምን መንፈሱን ምታው። አልስተካከል ካለች እንግዲህ አማካሪ ጋር መጀመሪያ ግን መንፈሱን ምታው። አንድ አገልጋይ ሲናገር ሰማሁት አንዴ ቆይቷል። ተማሪ እያለሁ አለ ፈተና ቀን ነው አለ እና ይሄ እግዚአብሔር ሰው ሲናገር ያኔ ፈተና ነበር ዩኒቨርሲቲ ላይ ነው። በቃ አርፍጄ ነው እንደምንም የደረስኩት አለ። ልክ ልገባ ስል አስተማሪው ኮስተር ብሎ ይሄ ተመለስ አለኝ። ከዛ ውስጤ ጸልይ አለኝ። ዞር አልኩና መንፈሱን በኢየሱስ ስም በዚህ አስተማሪ ሆነ የምታባረኝ መንፈስ በኢየሱስ ስም መትቻለሁ ብያለ። ትንሽ የጽደቂቃ ጸልይ አለ። ደጋሚ ሳንኳኳ አለ። ኮስተር ያለው ሰውዬ ፈገግ አለ። ኮስተር ያለባችሁን ሰዎች ፈገግ የምታስደርጉት በጸሎት እና ፈገግ ብሎ አስኮናኝ ግባ አለኛል። ይኸውላችሁ ያልተፈቀደው ነገር እንዲፈቀድ፣ የተዘጋ ነገር እንዲከፈት፣ የተከለከላችሁት ነገሮች እንዲፈቀዱ ጸልዩ። ዞር ብላችሁ ከሰውየው በስተጀርባ ሆኖ የሚሰራው ከሆነ ዕቃ በስተጀርባ ሆኖ የሚሰራው ከሆነ በስተደሉ መንፈሱን መቱት። ስለዚህ በመጨረሻ የምነግራችሁ ህልማችሁ ላይ ሮንግ። አሁን አንዳንድ ሰው የሞት መንፈስ እያየ ዝም ብሎ ተነስቶ ቅድም እንዳልኳችሁ ይወጣል። አረ ግድ የለም ምታ። ስትንከራተት ምድረ በዳ ላይ ስትንከራተት እያየ በህልም እንዴ ዝም ብለህ ትወጣለህ? ለምን 5 ደቂቃ የለም 5 ደቂቃ pray 5 minutes ነው የሚሉት ፈረንጆች። 5 ደቂቃ ጸልይ፣ 5 ደቂቃ ጸልይ። ያ ማለት በቂ ነው እያልኩ አይደለም። እንደው ጊዜ ባይኖራችሁ ግን 5 ደቂቃ ጸልይ። ስለዚህ ዛሬ እንዲላችኋለሁ ውጊያችን ከደምና ከስጋ ጋር አይደለም ከአለቆች ጋር። ብዙ ቦታ ላይ የሚገዳደራችሁ መንፈስ። እኔ አንድ ጊዜ አንድ እናት አሜሪካን ልጅ ምናልባት ወደፊት ውጭ ስላለች ሄርኩኝ። እግዚአብሔር በስም ነው አጋጣሚ እንደውም በዛን ጊዜ ላይ እንደዚህ ራይ አልጀመርኩምና አጋጣሚ ከጸሎት ስፍራ ያንደ አገልጋይ ይዞኝ ሄደና አንድ እናት አለች አገልጋይ ነች እና እንሂዳለ ውስጤ ልቤ ስለተከፈተ ወጣውና ሄድኩ። ሲሄድ ስጸልይላ እሱ አያቀኝም እንዲህ ስጸልይ ሳገለግል ብዙ አያቀኝም እና በስም አሜሪካ ምናምን የሚለው ሲል እሱ አፉን ይዞ ቆሟል። ምክንያቱም አየና በኋላ ላይ ዳንሻ ወረቀትሽ ይስተካከላል ትወጫለሽ በኢየሱስ ስም ከወረቀቱ በስተጀርባ ያለው መንፈስ ተመታ ብዬ ጸልዬ በሳምንቱ በ15ቱ ኢንቪቴሽን ተልኮ የልደት ካርዷ ማይገናኝ እንዴት እንደሆነ አላውቅም። ሰጋግሎ በጣም ለረጅም ጊዜ የቆየ ነገር ነው። ደውላልኝ እኔ ብዙ ጊዜ በዚህ ነገር ቆይቻለሁ ብላ ራሷን ይነገረች። በእውነት ጌታ አሳይቶኛል ብላ ቆየችና ብዙ ሰው ነበረ ናምታቀጭ እንደውም በቃ እግዚአብሔር እንደ ስም ነው አንደኛ ላይ ራይን ሰፖርት አደርጋለሁ ብላ ጽፋኝ እንደነበረ ምናምን ነገረች። እውነትም ከጎኔ ቆማለች። ጌታ ይባርካት። ምን ልላችሁ ነው ይሄ ነገርኳችሁ? ከወረቀት በስተጀርባ ያለ መንፈስ አለ። እውነቴን ነው ማለት እግዚአብሔር ትሄዳላችሁ ብላችሁ ከሆነ ከወረቀት በስተጀርባ ያለ መንፈስ አለ። ወረቀት ደግሞ ጥሩ ሆኖ ሳለ ደግሞ አንዳንዴ ደግሞ ከገንዘብ ደግሞ የተነሳ በስተጀርባ የሚሰራ መንፈስ አለ። ከገንዘብ የተነሳ መንፈስ አንዳንዴ ጥሩ ነገር ብዙ ነገር ኖሮ አንዳንድ ሰው ደግሞ የሚቸገረው በሆነ ጉዳይ በጤና ጉዳይ፣ አንዳንድ ሰው ደግሞ በቃ ንዝንዝ ሴትዮዋ ስታረጋው አይገባውም። ንዝንዝ ሲያረጋት እሱ ይጨቃጨቃት አልገባትም ይሆናል። ከነዛ ሰዎች በስተጀርባ የሚሰራው መንፈስ አለ።
ከበስተጀርባ በሉ የሚሰራው መንፈስ ዛሬ በሉ እመተዋለሁ። አንዳንድ ቦታዎች ላይ ስትሄዱ እኔ እውነት በጌታ ፊት ለዋሻችሁ አይደለም በየርኩበት ሁሉ እኔ ከኔ አይደለም ብዙ ቦታ ሳይ አብዛኛውን ያየሁት 99% ማለት እችላለሁ በፈገግታ እንደምታዩኝ ቀጭን ነኝ ግን በፈገግታ የብዙ ነገር ሲያስተናግዱኝ ሳይ አይ መድኃኒዓለም ቸሩ መድኃኒዓለም ኢየሱስ ያመሰግናለሁ ብዬ እወጣለሁ። ጌታ ይባረክ።